በከተማዋ የሚገኙ ህንፃዎች ዲዛይንና ውበት፣ የመንገዶቿ ስፋትና ንጽህና፣ የመናፈሻዎቿና ፋውንቴኖቿ ማራኪነት በብዙዎች የተደነቀ ከእብነበረድና መስታወት የታነጸች ከ5000 በላይ ህንፃዎችን የያዘች ድንቅ ከተማ ነች አሽጋባት። ይህች በውበት የደመቀች በመብራት የተንቆጠቆጠች ድንቅ ከተማ እንዲህ አምሮባት ስትታይ እንጂ የሰው አልባና ህይወት አልባ ከተማ ምሳሌ በመባል በዓለማችን ካሉ ከተሞች ቀዳሚዋ ናት። ወደ ከተማዋ ለጉብኝት የሚሄዱ ቱሪስቶችም ከህንፃዋ ውበትና ጽዳት ይልቅ ሰው አልባ ከተማ ምን ይመስላል የሚለውን ለማየት የሚሄዱ ይመስላሉ። ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዚህ ቪዲዮ በ1990ዎቹ ከታላቋ ሶቪየት ህብረት ተገንጥላ ራሷን የቻለች ሀገር ስለሆነችው ስለ ቱርክሜኒስታን ዋና ከተማ አሽጋባት አስደናቂ ጉብኝት የምናደርግ ሲሆን በዚች ከተማ የተፈጸመው አስከፊ ፖሊሲና የህዝቡን ኑሮ በወፍ በረር እናስቃኛችኋለን። ቱርክሜኒስታን ቀደም ሲል በሶቪየት ህብረት ስር የነበረችና በኋላም ራሷን ችላ ሀገር የሆነች ግዛት ናት። የሚደንቀው ነገር ሀገሪቷ አሉኝ ከምትላቸው መገለጫዎቿ ዋናው የሰው አልባ ከተማ መሆኗ ነው። ቱርክሜኒስታን ነጻ ሀገር በሆነች ማግስት የሀገሪቱ የመጀመሪያው መሪ ሀገራቸውን ምን ያህል ታላቅ መሆኗንና በሀብትም የተንበሸበሸች ሀገር እንደሆነች ለዓለም ለማሳየት በሚል ከተማዋን እንደ አዲስ አፍርሶ የመስራት ፖሊሲ ነድፈው ወደ ተግባር ገቡ። በዚህ የመዘመን ዘመቻም በእብነበረድ የተሰሩ ታላላቅ ህንፃዎች፣ እስከ አድማስ የተዘረጉ የሚመስሉ ሰፋፊና ንጹህ መንገዶች፣ የመታሰቢያ ሐውልቶችና መናፈሻዎች መሰራት ተጀመሩ። በሶቪየት ዘመን የተቆረቆረችው ከተማዋን ማዘመን በሚል መርህ የቀደሙት መገለጫዎቿን፣ መንደሮቿንና ተቋማቷን ጭምር በማፈራረስ ነዋሪዎቿ እንዲሰደዱ ተደረጉ። ምንም እንኳን ቱርክሜኒስታን ታላቅ የሚባል የነዳጅ ሀብት ክምችት ያላት ሀገር ብትሆንም የዜጎቿ ህይወት ግን የድህነት ነው። ለዚህም የሀገሪቱ መንግስት የነዳጅ ገቢውንና የሀገሪቱን ሌሎች ተቋማት ኢንዱስትሪዎች ገቢ መቆጣጠሩ እንደ ምክንያት ይገለጻል። ከዚህም በተጨማሪ መንግስት የህዝቡን ኑሮ ከማሻሻል ይልቅ በገጽታ ግንባታ ላይ ከፍተኛ ገንዘብ ማፍሰሱ ለዜጎቹ ድህነት እንደ ምክንያት ከሚጠቀሱት ውስጥ ዋነኛው ነው። ምንም እንኳን ህዝቡ በድህነት ውስጥ ይሁን እንጂ መሪዎቿ ያሰቡትን ከማድረግ ያገዳቸውም አልነበረም። በዚህም እብደት በመሰለ ከተማን የማዘመን እቅድም የወጣው ገንዘብ ተቆጥሮ አያልቅም ይላሉ። ለምሳሌ ያህል ሀገሪቱ ከሶቪየት ነጻ የወጣችበትን ቀን ለማሰብ የቆመውን የመታሰቢያ ሐውልት ለመስራት ከ250 ሚሊዮን ዶላር በላይ ወጪ የወጣ ሲሆን በንጹህ ወርቅ የተሰሩ ሐውልቶችም ተካተውበታል። የደስታ ቤተ መንግስት ወይንም ደግሞ ፓላስ ኦፍ ሃፒነስ የተሰኘው በተለይም የሰርግ ስነ ስርዓቶች የሚካሄዱበት አዳራሽና መናፈሻ ለመገንባት ከ120 ሚሊዮን ዶላር በላይ ወጪ እንደተደረገም ይነገራል። ከዋታ የተሰኘውን ሪዞርትና ሌሎች የመንግስት መስሪያ ቤቶችንና የመሳሰሉትን ለመገንባት በመቶ ሚሊዮኖች የሚቆጠር ዶላር እንደፈሰሰም ይጠቀሳል። ከተማዋን ለማስዋብ ሀገሪቷም አቻ የላት መሆኗን ለማሳየት ተብሎ የተገነባችው ከተማ ዛሬ ላይ የምትታወቀው ባድዋ ከተማ ወይም የመናፍስት ከተማ በመባል ሆኗል። ምክንያቱም የከተማዋ ውበትና ድምቀት የነበሩት ነዋሪዎቿ ከቀያቸው ተፈናቅለው ከከተማ ዳር ተጥለዋልና ዛሬ የአሽጋባት ነዋሪዎች ከከተማዋ ዳርቻም ቢሆን የተለመደ የድህነት ህይወታቸውን ከጎረቤቶቻቸው ጋር እየኖሩት ነው። አሽጋባት ግን ከጥቂት መሪዎቿና ባዶነቷን ሊጎበኙ ከሚመጡ ጥቂት ቱሪስቶች ጋር እያዛጋች ትገኛለች።